ዛሬ ደግሞ ስለ እምነት እናያለን። እንግዲህ ስለ እምነት ስናይ መጽሐፍ ቅዱሳችንን የአባቶችን የህይወት ታሪክ ነው የምናየው። ብዙዎቻችን ስለ እምነት ያለን መረዳት ትክክል አይደለም። ይህንን ቪዲዮ ስለ እምነት እስከ መጨረሻው ስሙና ለሌሎች ደግሞ ሼር በማድረግ እንዲሁም ደግሞ ሌሎች ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እምነት ማለት ምን ማለት ነው? እምነትን መጽሐፍ ቅዱሳችን እንዴት አድርጎ ዲፋይን ያደርገዋል? ይህንን እነግራችኋለሁ። መጽሐፍ ቅዱስ የዕብራውያን ምዕራፍ 11ን ስታነቡት በምዕራፍ 11 ላይ በደንብ አድርጎ ስለ እምነት መጽሐፍ ቅዱሳችን ያስተምረናል። እንግዲህ በምዕራፍ 11 ቁጥር 1 ላይ የምናገኘው ቃል አለ። እንደዚህ ይላል፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። እምነት ማለት ተስፋ የምናደርገው ነገር ላይ እርግጠኛ የሚያደርገን የማናየውን ነገር ደግሞ የሚያስረዳ ነው። የማይታየውን ዓለም የምንረዳው በእምነት ነው። እምነት የማይታየውን ዓለም በምድር የምንገልጥበት መሳሪያ ነው። ብዙ ሰው እምነት ጨለምተኝነት አድርጎ ነው የሚያየው። ያ ማለት ምንድነው? ዝም ብለህ እመን የሚሉ አንዳንድ አማርኛዎችን ሰምታችሁ ሊሆን ይችላል። ዝም ተብሎ አይታመንም። እምነት መረዳት ነው። ምን አይነት መረዳት ነው? እምነት በማይታየው ዓለም ላይ ያለውን ነገር የምንረዳበት አንደርስታንድ የምናደርግበት መሳሪያ ነው። እምነት ሲባል ብዙ ሰው እንዲሁ በሞኝነት ዝም ብሎ ማመን ይመስለዋል። አይደለም። መጽሐፍ ቅዱስን ስታነቡ አማኞችን ታገኛላችሁ። አባቶቻችን ለምሳሌ አብርሃምን ታገኙታላችሁ። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። አብርሃም የእግዚአብሔርን ድምፅ ሰምቶ ነው ያመነው። እግዚአብሔር ተናግሮት ጠርቶት ነው ያመነው። ከእናትና ከአባት ካለበት ሰፈር ውጣ፣ እኔ ወደ ማሳይ ምድር ሂድ አለው። ይህንን ድምፅ ሰማና ለዛ ድምፅ ምላሽ ሰጠ። የማይታየውን ዓለም አንደርስታንድ አደረገ። አብርሃም አመነ ተብሎ የተጻፈለት የተሰጠውን ልጁን ይስሐቅን እግዚአብሔር ሰዋልኝ ሲለው ልጁን ለመሰዋት ሳይሳሳ ልጁን ወሰደ። መጽሐፍ ሲናገር ግን ልጁን ሲወስደው አብርሃም እግዚአብሔር ብገለው እንኳን መስዋዕት አድርጌ ባቀርበው እንኳን መልሶ ይሰጠኛል በሚል እምነት እንጂ ልጁን አርዶት ሊያጠፋው አይደለም ሲወስደው የነበረው። አይገርምም? እምነት ለካ መረዳት ነው። እምነት ማለት የማይታየውን ዓለም የምትረዱበት መሳሪያ ነው። እምነት አንደርስታንዲንግ ነው። እምነት መረዳት ነው። ስለዚህ የዕብራውያን ምዕራፍ 11 ቁጥር 1 ምን ይለናል? እምነት ተስፋ ስለምናደርገው ነገር የሚያስረግጥ፣ በተሰጠን ተስፋ ላይ እርግጠኛ የሚያደርግ፣ ኢየሱስ እመጣለሁ የሚል ተስፋ ሰጥቶ እንደሄደ ተመልሶ እንደሚመጣ ተስፋ ከኢየሱስ ተቀብለናል። ይህንን ተስፋ እየጠበቅን ነው። ይህ ተስፋ ደግሞ እርግጠኛ የሚያደርገን መሳሪያ እምነት ይባላል። ኢየሱስ በሰጠን ተስፋ ላይ እኛ እርግጠኛ ነን። ኢየሱስ እንደሚመጣ እርግጠኝነት ይሰማናል። ይህንን ፊሊንግ፣ ይህንን መረዳት፣ ይህ ተስፋ ላይ ደግሞ እርግጠኛ እንድንሆን የሚያደርገን ነገር ምንድን ነው? እምነት ነው። ኢየሱስ ይመጣል የሚል ተስፋ በልባችን አለ። ይህ ተስፋ እርግጠኛ እንድንሆንበት የሚያደርገን እምነት